ዩቲዩብ ላይ ስኬታማ መሆን የምትፈልጉ ከሆነ በፍጹም መስራት የሌለባቸውን 5 ስህተቶች በዛሬው ቪዲዮ ይዤላችሁ መጥቻለሁ። እነዚህም ስህተቶች እጅግ በጣም ብዙዎቻችሁ ላይ ስላየው በዛሬው ቪዲዮ እነዚህ ስህተቶችና መፍትሄዎቻቸውን ይዤላችሁ መጥቻለሁ። የመጀመሪያውና ብዙዎቻችሁ የምትሰሩት ትልቁ ስህተት ቢዚ ተምኔል የምንለው ወይም በጣም የተወሳሰበ ወይም በጣም ብዙ ኦብጀክቶችን በውስጡ የያዘ ተምኔል መጠቀም። ይህም እንግዲህ ምንድነው እኛ የሚጎዳው ብላችሁ የምትጠይቁን ከሆነ እንደ ተመልካች ቪዲዮዎችን መጀመሪያ ስናይ የመጀመሪያ የምናየው ነገር ተምኔል ነው። ስለዚህ ተምኔሎቹ ላይ በጣም ብዙ ቴክስቶች፣ በጣም ብዙ ኦብጀክቶች ወይም በጣም ብዙ አይነት ምልክቶች የምናይ ከሆነ ስለዛ ቪዲዮ በቀላሉ ልንረዳ አንችልም። ስለዚህ ይህንን ተምኔል በቀላሉ ክሊክ አድርገን ቪዲዮ መመልከት አንችልም ማለት ነው። በዚህ ምክንያት የኛ ተመልካች በጣም ይቀንስብናል። መፍትሄው ስንሄድ ተምኔሎችን በመሰራበት ሰዓት እጅግ በጣም ቀለል ያለ መሆን አለበት። የተወሰኑ ኦብጀክቶችን የተወሰኑ ቴክስቶችን ብቻ ነው መጠቀም ያለብን። በቀላሉ ብዙ ሰዎች ጋር እንዲደርስ ወይም ብዙ ሰዎች የኛን ቪዲዮ ወደውት እንዲመለከቱት ያደርጋል ማለት ነው። ክሊክ ስሩ ሬታችሁንም ይጨምራል። ቻላችሁት መጠን ተምኔል በምትሰሩበት ሰዓት ቀለል ለማድረግ ሞክሩ። ሁለተኛው ደግሞ ታይትሎችን ማርዘምና እንዲሁም ደግሞ ለሰዎች በማይገባ መልኩ ታይትሎችን መጻፍ ኤስኢኦ ላይ ወይም ሰርች ኢንጂን ኦፕቲማይዜሽን ላይ በጣም ጉዳት አለው ማለት ነው። ቪዲዮዎቻችን በቀላሉ ብዙ ሰዎች ጋር እንዲደርሱ አያደርግልንም። እንዲሁም ደግሞ ሰዎች ያንን ቪዲዮ በሚመለከቱበት ሰዓት ስለዛ ቪዲዮ በቀላሉ ሊረዱ አይችሉም። ይህም እንግዲህ በጣም ጉዳት አለው ማለት ነው ቪዲዮዎቻችን ላይ። ስለዚህ ታይትሎችን በመታዘጋጁበት ሰዓት ላይ በቻላችሁት መጠን አጭርና ግልጽ መሆን አለበት ማለት ነው። በዚህ መልኩ በቀላሉ ብዙ ሰዎች ጋር መድረስ ትችላላችሁ። ቪዲዮዎቻችሁ ብዙ እይታ ማግኘት ይችላል። ለዚህም የሆናችሁን አንድ መፍትሄ ይዤላችሁ መጥቻለሁ። ይህም ዌብሳይት የሚጠቅማችሁ ምንድነው ካፒታልና ስሞል ሌተሮችን በቀላሉ እንዴት እንደምትጠቀሙ ራሱ ያስተካክላችኋል ማለት ነው። ለምሳሌ ያክል ዩቲዩብ ብላችሁ ታይትል ላይ በምትጽፉበት ሰዓት ላይ እንዴት መጻፍ እንዳለባችሁ እሱ ራሱ ያስቀምጥላችኋል። እንዴት እንደሆነ አሳያችኋለሁ። ዌብሳይቱም titlecaseconverter.com ይባላል። እንደምታዩት ልክ ሰርች አድርጋችሁ በምትገቡበት ሰዓት ይሄን የመሰለ ዩዘር ኢንተርፌስ ይዞላችሁ ይመጣል። ለምሳሌ ዝም ብዬ ታይትል ልጻፍለት how to create YouTube ቻናልን በሎስ ከዛም ታይትላችሁ ይሄ ከሆነ ኮንቨርት ብላችሁ ከዛም እንደምታዩት ለዩቲዩብ ኤስኢኦ ወይም ለዩቲዩብ ሰርች ኢንጂን በሚያመች ሁኔታ አድርጎ ራሱ ያስቀምጥላችኋል። በዚህ መልኩ ነው እንግዲህ ታይትላችሁ መጻፍ ያለበት ማለት ነው በትክክለኛው መንገድ። ከዛም ኮፒ አድርጋችሁ ቪዲዮዎቻችሁ ላይ በቀላሉ በዚህ መልኩ ማስገባት ትችላላችሁ። ሶስተኛውና እጅግ በጣም ወሳኙ ደግሞ ብዙ ሰዎች የሚሳሳቱት ስህተት ሶስተኛውና እጅግ በጣም ወሳኙ እንዲሁም በጣም ብዙ ዩቲዩበሮች የሚሳሳቱት ስህተት ደግሞ ዲስትራክቲንግ ሴትአፕ እና ባድ ኦዲዮ ይባላል። ይህም ወደ አማርኛ ስናመጣው እንግዲህ በጣም የሚረብሽ ሴትአፕ ወይም የሚረብሽ ድምጽ ወይም ጥርት ያላለ ድምጽ ማለት ነው። ይህንም እንግዲህ በቀላሉ ሳስረዳችሁ ለምሳሌ እኔ ቪዲዮ የምቀርጽበትን ሴትአፕ አይታችሁት ከሆነ ከኋላ ምንም ማለት የሚረብሽ ነገር የለውም። አንድ ፎቶና ከኋላ ሁለት ላይቶች ነው ያሉት። እናም ቀለል ያለ ሴትአፕ ነው ማለት ነው። ነገር ግን ሴትአፓችን ከኋላ በጣም ብዙ ነገሮች ካሉት የተለያዩ መጽሐፎች ተመልካችን በሚረብሽ ሁኔታ ያስቀምጥ ከሆነ ተመልካቹ ትኩረቱ እኛ ላይ ሳይሆን እዛ ባክግራውንድ ላይ ነው ማለት ነው የሚሆነው። እንዲሁም ደግሞ ባክግራውንዳችን ብለር የማይሆን ከሆነ የተመልካቻችን ትኩረት እኛ ላይ ሳይሆን ከኋላ ወይም የሆነ ስህተት መፈለግ ነው ማለት ነው የሚሆነው። ስለዚህ ሴትአፓችሁን ቀለል አድርጋችሁ ነው መጠቀም ያለባችሁ። ሌላኛው በጣም ወሳኙ ደግሞ ከቪዲዮ ጥራት በላይ ድምጽ ጥራታችሁ ላይ ነው መጨነቅ ያለባችሁ ማለት ነው። ምክንያቱም ተመልካቹ በቀላሉ የኛን ሐሳብ እንዲረዳ እንፈልግ ከሆነ የድምጻችን ኳሊቲ በትክክል መሰራት አለበት። ለዚህም የሚረዳንን ከዚህ በፊት ሰርቼላችሁ ነበር ጥርት ያለ ድምጽ እንዴት እንደምትቀዱ። ያንን ቪዲዮ አላያችሁ ካርድ ላይ ወይም ዲስክሪፕሽን ላይ አስቀምጥላችኋለሁ ገብታችሁ መመልከት ትችላላችሁ። አራተኛውና እጅግ በጣም ብዙ ዩቲዩበሮች እንዲሁም ትላልቅ ዩቲዩበሮች የሚሰሩት ስህተት ደግሞ ኢምፕቲ ዲስክሪፕሽን ወይም ዲስክሪፕሽን ቦታውን ባዶ ማድረግ ነው። ይህም እንግዲህ በጣም ትልቅ ስህተት ነው ማለት ነው። እናንተ በፍጹም መስራት የለባችሁ ስህተት ነው። ምክንያቱም ኤስኢኦ ወይም ሰርች ኢንጂን ኦፕቲማይዜሽን ላይ በጣም ሊጠቅማችሁ ከሚችሉት ነገሮች ውስጥ አንዱ ዲስክሪፕሽን ነው። ስለዚህ ዲስክሪፕሽናችሁን አጠር ባለ መልኩ ማዘጋጀት አለባችሁ። ስለዛ ቪዲዮ ምንነት ሰዎች እንዲረዱት እንዲሁም የዩቲዩብ አልጎሪዝሙም ያንን ቪዲዮ እንዲረዳው ዲስክሪፕሽን ማስቀመጣችሁ በጣም የግድ ነው። ስለዚህ ዲስክሪፕሽን በፍጹም መርሳት የለባችሁም። እንዲሁም ደግሞ ዲስክሪፕሽናችሁ ላይ ከዚህ በፊት የሰራችሁትን የቪዲዮ ሊንኮች ከስር ማስቀመጥ ትችላላችሁ። በዚህ መልኩ እንግዲህ ያንን ቪዲዮ ያዩ ሰዎች በቀላሉ ዲስክሪፕሽን ውስጥ ሲገቡ ሌላ ቪዲዮ ሊንክ ስለሚያዩ ያንንም ቪዲዮ ሊመለከቱላችሁ ይችላሉ።
ስለዚህ ዲስክሪፕሽን ላይ ሊንኮችንም መጠቀማችሁን በፍጹም መርሳት የለባችሁም። አምስተኛና የመጨረሻው ደግሞ ላክ ኦፍ ኮንሲስተንሲ ወይም የድግግሞሽ እጥረት ነው የሚባለው እንግዲህ በአማርኛ በቀጥታ ስንተረጉመው። ይህም እንግዲህ ቪዲዮዎችን እያቆራረጣችሁ በምትሰሩበት ሰዓት ላይ ለአልጎሪዝሙም ለተመልካቹ ምንም አይነት ጥቅም የለውም። በቀላሉ ደግሞ የዩቲዩብ ላይ ልትረሱ ትችላላችሁ ማለት ነው። ኮንሲስተንሲ ሊኖራችሁ ይገባል። ዩቲዩብ ላይ ለማድረግ የምትፈልጉ ከሆነ በቀጣይነት ቪዲዮዎችን መስራት አለባችሁ ማለት ነው። ለምሳሌ ያክል በሳምንት 3 ቪዲዮ የምትለቁ ከሆነ ሁሉ ጊዜ በሳምንት 3 ቪዲዮዎችን መልቀቅ አለባችሁ ማለት ነው። ኮንሲስተንሲ የምንለው ይሄኛው ነው ማለት ነው። ለምሳሌ ሰኞ፣ ሮብ፣ አርብ ቪዲዮ የምትለቁ ከሆነ ሁሉ ጊዜ በየሳምንቱ ሰኞ፣ ሮብ፣ አርብ ቪዲዮዎችን መልቀቅ አለባችሁ። ምንም አይነት ቀን ሳታዛንፉ ቪዲዮዎችን በዛ መልኩ የምትለቁ ከሆነ ዩቲዩብ አልጎሪዝሙ እናንተን በቀላሉ ለብዙ ሰዎች ያደርሳችኋል። እነሱም እንግዲህ የናንተን ኮንሲስተንሲ በማየት በቀላሉ የናንተ ቋሚ ተመልካች ሊሆኑ ይችላሉ። ስለዚህ ኮንሲስተንሲ በጣም ወሳኝ ነው። የትኛውም ፊልድ ላይ ኮንሲስተንሲ በጣም ወሳኝ ነገር ነው። እናም ብዙ ሰዎች ደግሞ የምትሰሩ ስህተት ይሄ ነው። ስለዚህ ይሄንን ኮንሲስተንሲ ስህተታችሁን ማስተካከል አለባችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ